አሁን እግዚአብሔር መቼም አድገህ አይቶ አይልም። የዘላለም አምላክ ፊት 120 ዓመት ምንድነች? ነጥብ አይደለም። ባይዘው በ120 ዓመት ስትሞታው ኖሮ መጣ ነው እንደሚልህ እንደፈጠርኩት አላ አንደ 900 የኖረ እኮ አለ። እኛ በሰባ ሄደናውን እንደ ብርቅ እድሜ ጠግበው እግዚአብሔር ጋር ሁሌ ልጅ ነን። ግን እኛ ማቹር እናርግ፣ እንደግ። ትንንሽ ነገር አያጓጓችሁ። ሰማይ ረስታል እና በቃ የማይንድ ሴታፕህን እዛ ላይ እስኮፕህን ትልቅ አርገው። ትንንሽ ነገር ይሆናል። ለዚህ አይጠረጠርም እግዚአብሔር። ለዘላለም አምኜው ለመሬት ተጠረጥረዋለሁ እንዴ? ዘላለም ያኖረኛል ያልኩት አምላክ መሬት ላይ ምግብ ያበላኛል ተብሎ አይ በፍጹም እሱም አይሄድም። ከወንጌል ጋር ራሱ ይጋጫል። ግን አይናችን እዛ ላይ ይሁን። እምናገኘውና እምናጣው ነገር ለምስጋናና ለኮምፕሌን አይሆንም ማለት ነው። ኦሬዲ ቋሚ መስጋኝ ያደርገናል ያኛው። ይሄኛው ከመጣው ካስፈለገኝ እጠቀማለሁ፣ ካልሆነስ ቢመጣ ራሱ ባይዘው ተታው ትሄዳለህ። ከሚበልጠው ነገር የሚያዘገይ ከሆነ አያያይ ግዴለም አንተ ከፈለክ ተጠቀመው ብለህ ለሌላ ሰጥተህ ትሄዳለህ።